ኢትዮጵያዊው ኤልቪስ ፕሪስሊ አለማየሁ እሸቴ ባለባበሱም ሆነ በፀጉር አቆራረጡ ወይም ማበጣጠሩ በወቅቱ ዝነኛና ተወዳጅ የነበረውን አሜሪካዊ የፊልም ተዋናይና የሮክ ኤንድ ሮል ሙዚቃ አቀንቃኝ የነበረውን ኤልቪስ ፕሪስሊን ያስመስለዋል። በእርግጥ የእርሱ አድናቂና ተከታይም ስለነበር በሁሉ ነገሩ እርሱን ለመምሰል ይጥር ነበር። ተሳክቶለታል። በዘመኑ ዘናጭ ከሚባሉ የአራዳ ልጆች መሃል ፊታውራሪው እርሱ ነበር። በርካታ የባህር ማዶ ሙዚቃዎችን እያደመጠና እየሸመደደ የእንግሊዘኛ፣ የአረብኛ፣ የሱዳንኛ ዘፈኖችን ይዘፍንም ስለነበር በበርካቶች ዘንድ ተወዳጅና ተናፋቂም እንዲሆን አድርጎታል። የግጥምና የዜማ ስራዎችን ከመስራት በዘለለ ፒያኖና ጊታርን አቀላጥፎ ይጫወታል። ዝቅ ሲል በወፍራም አስገምጋሚ ድምፁ፣ ከፍ ሲል በሚያምር ተስረቅራቂ ድምፁ ብዙዎች ያውቁታል። ሰሞኑ ኢራቀይ ፍቅሬ ሳቅና ፈገግታ በኔ ነው በሌላው በማነው ቅሬታሽ በኔ ነው በሌላው ድምፃዊ አለማየሁ እሸቴ ሰኔ 10 ቀን 1934 ዓ.ም በአዲስ አበባ ከተማ ብርሃንና ሰላም ማተሚያ ቤት አካባቢ አባ ኮራን ተብሎ በሚጠራው ሰፈር ተወለደ። በልጅነቱ ነበር አባቱ አቶ እሸቴ አንዳርጌና እናቱ ወይዘሮ በላይነሽ የሱፍ በፍቺ የተለያዩት። በዚህም ምክንያት ከእናቱ ጋር ወደ ደሴ ሄዶ ለጥቂት ዓመታት እዚያው ደሴ የቆየ ቢሆንም ልክ የ3 ዓመት ልጅ እያለ ወደ አዲስ አበባ ተመልሶ ከአባቱ ጋር ኑሮውን ሊመሰርት ችሏል። ትምህርቱን በአብነት ወይም በቄስ ትምህርት ቤት ጀምሮ ወደ ዘመናዊ ትምህርት ቤት በማሳደግ የአንደኛ ደረጃ ትምህርቱን በአብዮት ቅርስ፣ የሁለተኛ ደረጃ ትምህርቱን ደግሞ በአርበኞች ትምህርት ቤት ነበር የተከታተለው። አዲስ አበባ ቤቴ ሸጋለች ቆንጆ ልጅ አለች ጎረቤቴ 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 በትምህርት ቤት ቆይታው በሲኒማ ቤቶች ያያቸውን ሙዚቀኞች በማስመሰል ከትምህርት ቤት ጓደኞቹ ጋር ሙዚቃን ያቀርብ ነበር። ኪንግስ ሪቻርድስ ኤንድ ዘ አንናውን ኪንግ በተሰኘም ቲያትር ላይ ተውነው ከድምፃዊነት ባሻገር ምርጥ ተዋናይም መሆን እንደሚችል ያሳየበት አጋጣሚ ነበር። በወጣትነት ዘመኑ ፊልሞችን መመልከት ያዘወትር የነበረው ድምፃዊ አለማየሁ እሸቴ በእነዚህ በሚያያቸው ፊልሞች በመማረክና በመመሰጥ እርሱም እንደ አክተርሶቹ ሆሊውድን ተቀላቅሎ የፊልም ተዋናይ ለመሆን ከፍተኛ ፍላጎትና ጉጉት አድሮበት ይህንን ህልሙን ለማሳካት በ1954 ዓ.ም ወደ አስመራ አቅንቶ በምጽዋ በኩል ከግብጽ መርከበኞች ጋር ወደ አሜሪካን ለመሄድ ሞክሮም ነበር። አልተሳካለትም እንጂ ለኤልቪስ ፕሪስሊ የተለየ ፍቅር ነበረው። በሁሉ ነገሩ እርሱን እየመሰለ ሙዚቃዎችንም እያጠና በሚያገኛቸው የመድረክ አጋጣሚዎች ሁሉ ይጫወትም ነበር። ኢትዮጵያዊው ኤልቪስ ፕሪስሊ የሚል ቅጽል ስም አድናቂዎቹ ቸረውታል። ይተውደቀትልሽ ነው ያጣላኝ ይተውደቀትልሽ ነው ያጣላኝ እስኪ ሸፈና አርጊው ያጡትን ከሆነ በዘመኑ ወጣቶች ይሰባሰቡበት የነበረ ቴክሳስ የሚባል ታዋቂ ሻይ ቤት ፒያሳ አካባቢ ነበር። የባህር ማዶ ሙዚቃዎችን የሚያደምጡበትና የሚዝናኑበት ማዕከላቸው የነበረ። በጊዜው እንዲህ አይነት ዜማዎችን ለማግኘት ወደ ሲኒማ ቤቶች አሊያም እንደ ቴክሳስ ወዳሉ ሻይ ቤቶች ጎራ ማለት የግድ የሚልበት ዘመን ነበር። አሌክስም ወደ እነዚህ ስፍራዎች ጎራ እያለ የእንግሊዘኛ፣ የህንድ፣ የሱዳን የመሳሰሉ ሙዚቃዎችን በሸክላ ማጫወቻዎች ሲለቀቁ በአትኩሮት እየተከታተለና እየሸመደደ በማጥናት ነበር አሳምሮና አሱቦ መጫወት የጀመረው። በእንዲህ አይነት መልኩ የጀማመራትና በፍቅር የሚወዳትን ሙዚቃ ይበልጥ አሳድጎ ወደፊት ለማምራት ያስችለው ዘንድ በ1955 ዓ.ም ፖሊስ ሰራዊት ኦርኬስትራን ተቀላቅሎ ወደ ስኬት የሚያደርገውን ጉዞ አመቻቸው። الآن يا نور الحبشية ወደ ሙዚቃ ማዘንበሉ ግን ተቃውሞ ገጠመው።
ከዚህ ቀደም በተከታታይ ባስደመጥኳችሁ የአርቲስቶቻችን ታሪክ ውስጥ በተደጋጋሚ የብዙ አርቲስቶች ወላጆች ልጆቻቸው ወደ ሙዚቃ ሕይወት መግባታቸውን የሚቃወሙ እንደነበሩ ተመልክተናል። በተለይም ሁሉም የአርቲስቶች አባቶች ሊባል በሚችል መልኩ አሌክስም ከወላጅ አባቱ ተመሳሳይ ተቃውሞ አጋጥሞትም ነበር። ይህ አዝማሪነት አያዋጣህም፣ ትምህርትን ጠበቅ ብታደርግ ይሻልሃል፣ ይቅርብህ ሲሉ ሞገቱት። እርሱ ግን እምቢኝ አሻፈረኝ ብሎ ፖሊስ ኦርኬስትራ ሊቀላቀል ጓዙን ሸክፎ ተነሳ። አቅም አልነበራቸውም። ወደ ፖሊስ ኦርኬስትራ ሊሄድ ከቤት ሲወጣ ግን የወላጅ አንጀታቸው አልችላልና ተከትለውት ወጥተው ሸኝተውት ተሰነባብተውት ወደ ቤታቸው ተመለሱ። ቤት እንደደረሱም እንዲህ ብለው ተናግረው ነበር ሲል ራሱ አለማየሁ እሸቴ በአንድ ወቅት በሰጠው ቃለ መጠይቅ ላይ ተናግሮ ነበር። አንድ ልጄን ገድየው መጣሁ። በዚህም ምክንያት ይመስላል የአባቱን ምክር መነሻ ሐሳብ አድርጎ በ1967 ዓ.ም ገደማ ተማር ልጄ የተሰኘውን ተወዳጅና አይረሴ ዜማ ሊሰራ ይቻለው። አባቴን ባውጥቶ አልቀሰው መከረኝ እንዲህ ሲል መከረኝ። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። የመጀመሪያ የሙዚቃ ስራው ሆኛለሁ ብቸኛ የተሰኘችው ዘፈኑም እንዲሁ ወደ ሙዚቃው ዓለም መግባቱን ባልወደዱለት አባቱና በእርሱ መካከል በተፈጠረው ያለመግባባት ምክንያት በመራራቃቸውና በተሰማው የብቸኝነት ስሜት ውስጥ ሆኖ የሰራት የሙዚቃ ስራው እንደነበረች አለማየሁ እሸቴ ራሱ ያስታውሳል። ለማኝ ሆኖ አባቴ ባይጠቅመኝ የሚኖር አሌክስ ወደዚሁ ሙያው በሚገባበት ወቅት የሙዚቃ ስራ ብዙም ገንዘብ የሚገኝበት ዘርፍ አልነበረም። እርሱና መሰል የሙያ አጋሮቹ ግን በጊዜው ለሙዚቃ ባላቸው ልዩ ስሜትና ፍቅር ብቻ ሲሉ ሙዚቃን የሙጥኝ ብለው እስከዛሬ ድረስ ወዘናቸው ሳይጓደል እንዳማረባቸው ዘመንን እንዲሻገሩ አድርገው የሰሯቸው በርካታ የሙዚቃ ስራዎች ምንም እንኳን በንዋይ ባያበለጽጋቸውም በህዝብ ፍቅርና አክብሮት ግን የተንበሸበሹ እንዲሆኑ ሊያደርጋቸው እየቻለ ነው። አለማየሁ እሸቴ ለሙዚቃ የነበረውን ስሜትና ፍቅር እስከዚህ ድረስ ነው ብሎ መግለጽ ያስቸግራል። ለሙያው እንዲሁ ከፍተኛ አክብሮትም ስለነበረው ወደ ሌላ ስራ ሳያመትር እስከ ዕለተ ሞቱ ድረስ በዚሁ የጥበብ መድረክ ላይ ጸንቶና ደምቆ ሊዘልቅ የቻለ ባለሙያ ነበር። እንዳሞራ በኢትዮጵያ የሸክላ ሙዚቃ ህትመት ታሪክ ውስጥ ዘፈኖቹን ለመጀመሪያ ጊዜ በሸክላ በማሳተም ግንባር ቀደም እርሱ ነበር። ይህም ማለት ለሀገራችን የዘመናዊ ሙዚቃ እድገት አይነተኛ ሚና ተጫውቷል ማለትም አይደል። ስለዚህም አለማየሁ እሸቴ ሙዚቃችንን ወደ አዲስ ምዕራፍ ያሸጋገረ፣ ከፍ ወዳለ ደረጃም ያሳደገ፣ ለዘመናዊው የሙዚቃ እድገት ፈር ቀዳጅ ሊሆን የቻለ ባለውለታችንም ጭምር ነው ማለት ነው። አይ በምሽት ጨረቃ አይ በደብዛ ዛብርሃና አይ ከተገና ሐዘነት አይ ስንጋጫ አይነላይ አይ ልብሽና ልቤ አይ ሲዋት በሰመመን። አንጋፋው ሙዚቀኛ ዳዊት ይፍሩ ለጥበብ የተፈጠረ ሰው ሲል ይገልጸዋል ድምፃዊ አለማየሁ እሸቴን። እውነት ብሏል። አሌክስ የግጥምና የዜማ ደራሲ ነው። ይህም ብቻም አይደል፣ ፒያኖና ጊታር አቀላጥፎ ይጫወታል። በመድረክ አያያዙና መድረክ ላይ በሚያሳያቸው ማራኪ እንቅስቃሴዎች፣ ቃናው በማይለወጠውና በማይንገራገጨው ምርጥ ድምፁ፣ ባለባበሱ፣ በሌላም በእነዚህ ሁሉ ጸጋዎች ተሸልሞና ደርጅቶ የተገኘን ባለሙያ ወትሮስ ለጥበብ የተፈጠረ ሰው እንጂ ሌላ በምን ቃል ሊገለጽ ይችላል?
አለማየሁ እሸቴ በሙዚቃ ህይወት ውስጥ ባሳለፋቸው ዘመናት ወደ 400 የሚጠጉ ምርጥ የሙዚቃ ስራዎችን ሰርቶ ዘመን ተሻጋሪ ዜማዎቹንና ስሙን አትሞ በሞት የተለየን አይረሴ ድምጻዊ ነበር። ማሪም ብዬሻለሁ፣ አዲስ አበባ ቤቴ፣ ችግርሽ በኔ አልፏል፣ እንዳሞራ፣ የወይን ሐረጊቱ፣ የሰው ቤት የሰው ነው፣ ስቀሽ አታስቂኝ፣ ተማር ልጄ፣ ምሽቱ ደመቀ፣ ይሄው ደረትሽ ነው፣ ተንቧችበትን የመሳሰሉና ሌሎች በርካታ ስራዎችን በዋቢነት ማንሳት ወይም መጥቀስ ይቻላል። ጸጉርሽን ኮፍሽ ባልማዝ ማበጠሪያ ይሁንልሽ ላንቺ ስምሽ መጠሪያ በስም መጠራቱ ላንቺ አንስሻልና የቆንጆች ንግስት እንዲያው በደፈና ቁመተ ደልዳላው መልከ መልካሙ ሽቅርቅሩ የመድረክ ሰው አለማየሁ እሸቴ ከግማሽ ምዕተ ዓመት በላይ በሙዚቃው መድረክ ላይ አንጸባርቆ የቆየና ያሳለፈ ወደ ተለያዩ ሀገራት በመሄድና በተለያዩ ዓለም አቀፍ መድረኮች ላይ በመጫወት ከፍተኛ ዝናና ክብርን ለማግኘት የቻለ ከተለያዩ ግለሰቦችና ተቋማት በርካታ ሽልማቶችን ለመሸለም የበቃ ብቻ በአጠቃላይ በኢትዮጵያ የሙዚቃ ታሪክ ውስጥ ስሙን አኑሮ ለማለፍ የቻለ ምርጥ ሙዚቀኛ ነበር። እንግዳዬነሽ ማሰለችኝ በተመቸሽ ቀን መተሻ አጫውችኝ እንግዳዬነ የልብ ያለኝ እወድሃለሁ ናለኝ ጧት ማታ። በፖሊስ ኦርኬስትራ በብሔራዊ ቲያትር ተቀጥሮ ያገለገለ አይቤክስን፣ ዳላክን፣ ሸበሌን፣ ሮሃን፣ ዋሊያስን፣ ዳዲሞስን፣ ሶሊኮስን ከመሳሰሉ ባንዶች ጋር የሰራ በወጣትነቱ ወደ ትዳር ዓለም ገብቶ ትዳሩን ማክብሮ የአራት ወንድና የሶስት ሴት ልጆች አባትም ለመሆን የበቃ በበርካታ የህይወት ምዕራፎች አልፎ ለሙያው ባለው ፍቅር ምሳሌ ሊሆን የሚችል ስብዕናውን አኑሮ ወደማይቀረው ሞት የተሸኘ አይረሴ ድምጻዊ ነው አለማየሁ እሸቴ። በመጨረሻም ይህ አንጋፋና ተወዳጅ ድምጻዊ ዞሮ ዞሮ ከቤት ኖሮ ከመሬት እንዲለዋበው ባጋጠመው የልብ ህመም ምክንያት ነሐሴ 27 ቀን 2013 ዓ.ም በተወለደ በ80 ዓመቱ ነበር ከዚህ ዓለም በሞት የተለየን። ግብዓተ መሬቱም በርካታ አድናቂዎቹ፣ ከፍተኛ የመንግስት ባለስልጣናት፣ የሙያ ጓደኞቹ እንዲሁም ቤተሰቦቹ በተገኙበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን በክብር ሊፈጸም ችሏል። ነፍስ ይማር። አበቃው። Denne